ቅበልና ቡሩክ የማታ ወርቅ ምን ነው? ጨክለህ ነገራችን ነው። እድሜ ስንት ነው? ስንት ዓመት ነው? ዘጠኝ ትማራለህ? ስንተኛ ክፍል? ሁለተኛ ክፍል። ትምህርት እንዴት ነው? ጥሩ ነው። ትምህርት ቤት ምን ይሉሃል ልጆች? ያገሉሃል እንዴ? እንደዚህ አይሉም? እንከባከቡሃል? አሁን አንተ ምንድነው የሚቸግርህ? ሁሉ ነገር ተሟልቶልሃል? ችግር የለብህም? አይዞህ። እሺ ስሞትን ማን ልበል? ስታለም ወዳጄ። ልጅ ወጥ ይሄ እሱ ብቻ ነው? ሌላ ልጅ መንታ ናቸው። እሷስ እንትና ደህና ነው? መንታ ነው። የእሱ መንትዬ ናት? ቀስቅሳት። እሷ ደህና ናት። እሷ ደህና ናት። ሶስተኛ ልጅ ህፃን ላይ ያለኝ ሁለት። እሺ አሁን ችግሩ የሱ አሁን ምን ችግሩ? ያው እንግዲህ ይሄ እንደምታዩት እግሩ አይሰራም። ከታች ሲቆንጥጥ አይሰማም። ጀርባውን አሳይታለሁ። ሰርጀሪ ተሰርቷል እና እዚህ ጋር ሰርጀሪ ሲሰራ እዚህ ጋር ጎማ እንዲገውተለታል። ጎማ እዚህ ጋር ተተ እና ይኸው እዚህ ጋር ነው ጎማይቱ ያለችው። እችና ሰርጀሪ ጎማይቱ ያው ከዚህ አንስታ እስከዚህ ድረስ ነው እና ውሃ ይቋጠረ ነበር ጀርባው ላይ። እሷ ስትል ወደ 5 ጊዜ ነው ሰርጀሪ ተሰራው። 5 ጊዜ? በአምስተኛው ጎማ ገባ። ለምን ጭንቅላቱ ሊያብጥ ይችላል አሉ ዶክተሮቹ ማለት ነው። ጎማይቱ አብራት አድርጋለኝ ላስቲክ ነገር ናት። የልብስ ትመስላለች። እሷ ካልጁ እድሜ ሲጨምር ትጨምራለች ብለዋል ዶክተሮቹ ማለት ነው። ሲሰራ 6 ወር ላይ ነው የተሰራው። ያው ከዛም በኋላ ይቆማል ምናምን ብዬ እንትን አላልኩምና እያደገ ሲሄድ ዳዴ እያለ ምን እያለ ያው ምን ሰገራው ምናምን ከዛም በኋላ መቆጣጠር አይችልም ማለት ነው። ሰገራው መቆጣጠር አይችልም? አይችልም ማለት ያው አሁን 10 ዓመት ሊሆነው ነው። 10 ዓመት ሙሉ ያው ሰው ልጅ እያጠብኩ ነው። ለዚህ እንትን ምረ ቤታችን ፈረሰ። አቀበልና ላይ ነበር። አቀበልና አካባቢ ነበር እና የባለቤት ያክስት ነበረች። ትንሽ ቦታ ሰታንጓሮ ነገር እሷን ሰርተን ትንሽ ቆርቆሮ በቆርቆሮም ትንሽ ክራይ ነበር። ያው ለልጁ ይረዳይ ነበር። ለሕክምናም ለምን አንዳንድ ነገርም ይረዳይ ነበር። ያው ቤት ፈረሰ። ከዛ ውጭ ያው እዚህ እንዳለ ነው። አሁን እዚህ ጋር ያ ግቢ ስለሆነ በቀሚስም ይሄዳል ዳይፐር ባይኖርም። አሁን ግን እንዲህ ሰው ይተላልፋል። ምን ይላል ሰው ብዙ ነገር ያወራል እና በጣም ከባድ ነው ለኔ ማለት ነው። ይሄ ዳይፐር ላይ ነው በየቀኑ ነው። አሁን ራሱ ተሸክሜ መጥቼ ነው አሁን ነው ወጣ ነው ከቤት። ፈተና ነበር። እዚህ ጉራራ ኪዳነ ምሕረት አንስቶ እዚህ ድረስ መምጣት አይችልም። መክፈል አልችልም። 1000 ብር 2,000 ብር ይላል ትራንስፖርት ራሱ ማለት ነው። እና አንዱ ደግሞ እግዚአብሔርን ደግሞ እንትን ያለ ደግሞ አንዳንዶች ይዞልኝ ይመጣሉ ሲያዩ ማለት ነው። እቺን ቁልቁለቷን ዳገቷን መሄድ አይችልም። ትንሽ ይሄድና ትንሽ ይደክመዋል አዝለዋለሁ። እና በጣም እንትን የሚደረግልኝ የምፈልገው ነው ያው ከፈጣሪ ጋር ሕክምና ቢገኝና ሽንትና ሰገራው ቆሞለት በክራንችም ቢሄድም እግዚአብሔርን አላማረርም። እግዚአብሔርን ተመስገን ነው የምለው። ግን እንደ ልጆቹ እንደ ሰው ሆኖልኝ ልጄ በቃ እንዳይባል ትቶልኝ ትምህርት ቤት አባ ስቀይር አዩኝ አላዩኝ እያልኩ ልጆቹ ምን እያረግሽ ነው ወይ ገላው ላይ ካካ እያሉ እየሳቁ ነው የምቀይረው። ትምህርት ቤትም ያው የተሟላ የለውም፣ ሽንት ቤት የለውም። ዝም ብሎ ሜዳ ላይ ነው የምቀይረው እና በጣም ተሳቀቃለሁ። ፎጣ ይዤ ባንዱ ውሃ ይዤ ባንዱ ባሊ ውሃ ይዤ ባንዱ ደግሞ ዳይፐር ይዤ እንደገና ከወገበታ ያጥቤ ቀይሬ ፎቅ ላይ ነው የሚማረው። ከፎቅ ላይ ተሸክሜ አውርቼ ነው የሚማረው አሁን ያለው እና ጭንቅላቱ በጣም ነው ይሰራል። ትምህርቱ ጎበዝ ነው። አሁን በየም መጽሐፍ መደፍተሩን አሳየውታለሁ። ጎበዝ ነው ይማራል። ግን እቤት ቁጭ እንዲል አልፈለኩም። እስተመሞት ድረስ አስተምረዋለሁ እና ተባብሩ ነገር ያለው እስተመጨረሻው ባል አባ ከመናው ነው እና ያለው እንደሞ ስታለ ድረስ ደግሞ ይሄ ዳይፐር አሁን ትናንት እጄ ልገዛ ሄዱ 500 ብር ይዤ ሲሄድ 650 ነው ብሎ መለሰኝ። አንዱ ሹክ ከዛ ባቅሜቻለውን አንድ ፍሬ ገዝቼ መጥቼ ነው ዛሬ እና ትናንት ፈተና የተፈተነው። ሰሞኑን ትምህርት ቤት ቀርቶ ነበር። ሁሉም ሰፈሩ ያውቃል እና መንታው ልጅ በአንድ ማህፀን ይዤ እንደዚህ መሆኑ ልጅ በጣም ይከብዳል። ለብስ ደግሞ አባቴን በህይወት ተላለ
አባቱ በህይወት የለም? አባቴ እኔ የለም በህይወት አባቱም አለ ግን ያገኘውን ይሰራል ግን ብዙም አይደለም የለም። እዚህ ከመጣን ቤቱ ካፈረሰ ስራ የለም እና ሁሉም ያውቃል ሁሉም። እናቴም ገጠር ላይ ናት። እዛ ጦርነት ነው ይዤ እንዳልሄድ ምን ያክል እንዳሉ ይታወቃል? ሕክምና እስካሁን ምንም እንትን ያለ ነገር የለም። ሲሄድ ኮረራ አካባቢ ነበረ። ኮረራ የገባ ጊዜ ሕክምና ክትትል ነበረ። እዛ ክትትል ይዤ ሲሄድ ዛሬ እሱን እንትን ማለት አንችልም ብለው የጣና ጣቢያ 6 ኪሎ ጋር እዛ ይዤ አዩትኝ። በቃ አሁን እቺ ጎማዋን የምትጨምር ከሆነች ጭንቅላቱ የሚጨምር ከሆነ የአይነ ጎረጎደ ነገር ካለ ይዘሽ ትመጫለሽ፣ ካለበለዚያ ምንም እንትን ምንም የለም ማለት እና ስትራፒ ምናምን አንድ እንደዚሁ የሆነ ልጅ አግኝቶት ሰሞኑን አሰራሉ ምናምን እስከበስ ተሻሽ ነበር እና ስጠይቀው ልጁ ሰው ካገኘ ምን ካገኘ እዚህ ማገር ነው ወደ ሌላ ማገር ነው ይሄ መቆጣጠሪያው ቀላል ነው ይሰራ ነው ያለኝ እና ያው ቆም ይደረጋል አለኝ። ሰገራው ሽንቱን የእንትኑ ነው ስሩን ሳለነኩት ነው ምናምን አለኝ እና ያየ ነገር ይሄ ያበጠ ነበር። ይሄ ያው እሷም ታውቃለህ ልጅ ዶክተሩ እንደዚህ እያሸነው ሰሞኑ ይሄ ሁለት አሁን ካታሸ 3ኛ ቀኑ ነው አልጨረሰም። ይሄ ለውጣለው ትንሽ እቺ እብጠት ነበረው እዚህ ጋር እና እኔ የሚመስለኝ ምንድነው ስጋው ሰውነቱ ይመስለኝ ነበረ ግን የዚህ የጀርባው ጭምድድ ስላደረጉ ሲሰፉት የሱ ነርቮች እንዳለ መተው ከዚህ በላይ ምግብ ያገኛሉ፣ ከዚህ በታች ግን አያገኙም። በጣም ችግር ይሄ ነው። መቆጣጠር ይቻላል ያለው እንትን አልነገረሽም? ዋጋው እንትን እንደሆነ ዋጋውን ያው አልነገረኝም። በግል ነው የግል ነው የግል ማለት በአሜሪካ ያለ ልዩ ስሙ የቦስተን ጉባኤ የሚባል በዛ ውስጥ ኮቪድ ከገባ ጀምሮ የተሰባሰቡ ምዕመናን እንደዚሁ የተለያየ በአገሩ ላይ በሚደርሰው ችግር እጃቸውን እየዘረጉ የተሰባለ ብዙ ችግር አለ። እዛቸው ላይ እየቆረሱ እየላኩ እንደዚህ የተቸገሩትን ይረዳሉ። እነሱ ናቸው አሁንም የላኩኝ። ምናምን መጥቼ ነበር እንደዚሁ የተወሰኑት አድርገን ነበር። ስለዚህ ለአሁን ለጊዜው እንደው ለዳይፐሩ እንዲሆነው ይሄ ስንት ነበር? ይሄ 5000 ብር ነው። አይጆ 5000 ሌላ ተጨማሪ 15000 ብር ወደ አካውንትሽ አሁን ካሽ ስላልያዝን ነው ወደ አካውንትሽ ይገባልሻል። አጠቃላይ 20000 ብር ማለት ነው። በዚህ ለጊዜው የሱን ዳይፐር እየተቆጣጠርሽ የሚበላውም ትንሽ እያደረግሽ ጠብቂ። ሌላው አካውንት ካለሽ አካውንትሽን ተናገሪና የዘለቄታ ሕክምና የሚረዱት ምዕመናን ካሉ ለነሱ እንድናስተላልፍላቸው ማለት ነው። ያነባል ታነባለህ? ቁጥር ታነባለህ? እሺ እስቲ ንገር። እሺ 1024 01 87 1 28 ድገመው 1024 01 87 1 28 ማነው ስም ማነው የሚለው እዚህ ጋር እናትስ ዳለም ወዳጅ ከታለም ወዳጅ አይደለም እዚህ ጋር የተጻፈው ልክ ነው። ከታለም ይሳሳት ከታለም ወዳጅ